ለሱ ውብ ቀን ነበር እንዳልኩት። በተለይ ደግሞ በህይወቱ ከነበረ አሳዛኝ ትራጄዲ በኋላ ያለ ፈገግታ ነው። በእርግጥ ልጄን ቻምፒየንስ ሊግ ስላሸነፍኩ አይደለም፣ ይልቁን በተሸነፍን ጊዜ እንደ መጽናኛ መንፈስን እንደ ማበርቻ አያት አለው ብሏል። ስለዚህ አሁን አሸነፍን እንጂ በፊትም ሁል ጊዜም ከኛ ጋር ነች፣ አልሞተችም ነው የሚለው ስለ ዣና ሲናገር። እና የፓሪስ ሳን ዠርማን ደጋፊዎችም አንድ ክላሲ የሆነ ቲፎሲ ያሳዩ። የፓሪስ ሳን ዠርማን መለያ ከአባቷ ጋር ሆኖ መሃል ሜዳው ላይ ስትተክል የሚያሳይ ቲፎሲ አየን። እሱም ያንን ቲሸርት ከመልበሱ ባሻገር። ስለዚህ እንደ ሰው ለኤንሪኬ ደስ ይላቸዋል እንዲህ ስለሆነለት፣ ደግሞ ስለበረታ፣ ደግሞ በተሰበረበት ቦታ ላይ ጠንክሮ ስለተነሳ ደስ ይላቸዋል ለዚህ እንደ ሰው እና ለሱ ደስ ብሎኛል እኔ ይህንን ስላየው። እና የሰው ልጅ የመጽናናት የመበርታት ታሪክ ነው። እንደገና ደግሞ ነገርን በተለየ ፐርስፔክቲቭ